ሰላም ሰላም ውድ የሄብሮን የጸጋ ወንጌል ቤተክርስቲያን የዩቲዩብ ቻናል ተከታታዮች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ ኦፊሻል የሄብሮን የጸጋ ወንጌል ቤተክርስቲያን የዩቲዩብ ቻናል ነው። ከዛሬ ጀምሮ በምትመለከቱት የዩቲዩብ ቻናል መልእክቶቻችንን በስፋት ወደ እናንተ የምናደርስ ይሆናል። ዛሬ ደግሞ እግረ መንገዴን አንድ ነገር ላወራችሁ። በሄብሮን የጸጋ ወንጌል ቤተክርስቲያን ውስጥ ሄብሮን አንድ የቤተክርስቲያኒቷ መሪ ቃል አድርጋ የወሰደችው ጥቅስ አለ። እሱም አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ዳሩ ግን የጠራችሁ ቅዱስ ነውና በኑሯችሁ ሁሉ ቅዱሳን ሁኑ የሚለውን ጥቅስ መሪ ቃል አድርጋ ቅድስና ለእግዚአብሔር በሚል መሪ ቃል ትውልድ እያስተማረች እየመከረች እያነጸች ትገኛለች። ቅድስና ምንድን ነው? ቅድስና ምንድን ነው የሚለውን በአጭሩ ንገራችሁ። ቅድስና ማለት በግሪኩ ሃጊያስሞስ በዕብራይስጡ ደግሞ ካዶሽ የሚል ቃል የሚወክል ሲሆን ትርጓሜውም ሁለት ነው። አንደኛው መለየት፣ ሁለተኛው ደግሞ ንጹህ መሆንን ያመለክታል። አያችሁ፣ ቅድስና በክርስቶስ ኢየሱስ ስናምን በመጀመሪያ ፖዚሽናሊ ወይም ስፍራዊ ቅድስና በክርስቶስ ኢየሱስ የምናገኝ ሲሆን ይሄም በሰዎች ብርታትና አቅም ላይ ያልተመሰረተ ከክርስቶስ ጸጋ የተነሳ በክርስቶስ ኢየሱስ በማመን ብቻ የምናገኘው ስፍራዊ ቅድስና ነው። ሁለተኛው ግን ንጹህ መሆን የሚለውን ሐሳብ ጋር ስንመጣ ዕለት ዕለት በልምምድ ወደ እግዚአብሔር ቃል በመቅረብ ለእግዚአብሔር ባለን መሰጠት ከኃጢአት ባለን መለየት የምናዳብረው ለእግዚአብሔር ሕያው መስዋዕት አድርገን የምናቀርበው የቅድስና አይነት ነው። ቅድስና ማለት ታላቅ አምላክ ለሰራልን ታላቅ ስራ የሚመጥን ታላቅ ኑሮ ነው። አያችሁ፣ እኛ የምናመልከው አምላክ ታላቅ ነው። ይሄ ታላቅ አምላክ ደግሞ በክርስቶስ ኢየሱስ በመስቀል ላይ ባደረገው ስራ ለእኛ ታላቅ ስራ ሰርቶልናል። ስለዚህ ታላቅ አምላክ ታላቅ ስራ ለእኛ እንደሰራልን እኛም ደግሞ በተራችን ለእግዚአብሔር አምላክ የምንኖረው ታላቅ ኑሮ ነው ቅድስና ማለት ነው። አያችሁ፣ ጸጋ ከእግዚአብሔር ዘንድ የሚለቀቅ መለኮታዊ ሲሳይ ወይም በረከት ሲሆን ቅድስና ግን ከምድር ወደ እግዚአብሔር የሚፈስ የቅዱሳን ሕያው መስዋዕት ነው። ስለዚህ ቅድስና ለእግዚአብሔር ነው፣ ቅድስና ለሰው አይደለም። ስለዚህ እግዚአብሔርን ከኛ በጣም የሚፈልገውና እግዚአብሔርን ማስደሰት የምንችለው በቅድስና ስንመላለስ። በዕብራውያን መጽሐፍ ምዕራፍ 12 ቁጥር 11 ላይ የእግዚአብሔር ቃል እንዲህ ይላል፣ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ እግዚአብሔርን ማየት የሚችል የለምና ይላል። ስለዚህ ቅድስና በዋናነት በእኛ ሕይወት እግዚአብሔርን ለማየት መሰረት ነው። ስለዚህ የእኛ ቤተ ክርስቲያን አጥብቃ ስለ ቅድስና ታስተምራለች። ምክንያቱም ቅድስና ኢየሱስ ክርስቶስ ከተነሳበት አንስቶ ዳግም እስኪመጣበት እኛ እያንዳንዳችን በክርስቶስ ያመንን እንድንኖር የተሰጠን ፕሪንሲፕል ነው። ክርስቲያኒቲ ደግሞ በክርስቶስ ኢየሱስ ባገኘነው ጸጋ ድነታችን ሚራክል ወይም ተአምር ሲሆን ከዳንን በኋላ ደግሞ ክርስቶስ እስኪመጣ የተባረከው ተስፋችን ኢየሱስ ክርስቶስ እስኪመጣ ድረስ በቅድስና የምንጓዘው ደግሞ የሥነ ሥርዓትም ሕይወት ነው። ስለዚህ ይሄ ቅድስና በዋናነት ሁለት ነገሮችን እንደሚወክል ነግሬያቸዋለሁ። የመጀመሪያው ሴፓሬሽን ነው። ስለዚህ መለየታችንን በክርስቶስ ኢየሱስ ስናምን ሰማይ ያውጀዋል። ከዛ በኋላ መንጻታችንን ግን በየቀኑ በቃሉ አማካኝነት በጸሎት ከቅዱሳን ጋር ባለን ህብረት የምናከናውነው ተግባር ነው። ስለዚህ ዛሬ የምንላችሁ ፈልጌ ነው፣ የጠራን ቅዱስ ነው። በኑራችን ሁሉ ቅዱሳን እንሁን። ጥሪ የሚጠራን አካል የሚሰጠን ነገር አለ። የኢትዮጵያ ፌዴራል ፖሊስ ወይም መከላከያ አባል ሊያደርገን ሲጠራን የሚያስተምረን የወታደር ስልጠና ነው። ዩኒቨርሲቲዎቻችን ሲጠሩን የሚጠሩን ሊያስተምሩን ነው። እግዚአብሔር ሲጠራን የጠራን ለቅድስና። ስለዚህ የጠሪው ለጠራን ነገር በሙላት እንድንኖር ላሳስባችሁን የመጣሁት። ጸጋና ሰላም ይብዛላችሁ። ተባረኩ። እግዚአብሔር ይባርካችሁ።